ፔሌ፣ ጋሪንቻ፣ ዩዜፒዮ፣ ፑሽካሽ፣ ቻርልተን፣ ቤከንባወር፣ ማራዶና፣ ዚዳን፣ አርናይን፣ ሮናልዶን ጨምሮ በተለይ ራሱ ሲያርሰበን ጭምር ማለት ነው በዓለም እግር ኳስ ላይ በጣም በከፍታ የደመቁ ከዋክብቶች ቢሆኑም ሊዮኔል አንድሬስ ሜሲ ግን የምንጊዜው ምርጥ ነው። ብቸኛው ኮከብ ነው። ሜሲ ከፍታ በሜሲ ሌቭል በሜሲ ሚዛን የሚቀመጡ አይደሉም። ዘጋውት ሲባል አሁን ሜሲ ነው። ይህንን መድገም ያስፈልጋል። ሮናልዶ እርሱ አንደኛ ነኝ ይላል፣ አንደኛውን ግን በተግባር ዓለም አሳይቷል። ሜሲ በሮናልዶ ሌቭል ሳይሆን ከሮናልዶ በላይ ነው። ነገር ግን ሮናልዶን ትወደዋለህ ማለት ሜሲን ይበልጣል ማለት ግን አይደለም። ነጥቡ ይሄ ነው። ሮናልዶን መውደድ፣ ሮናልዶን ማድነቅ፣ ሮናልዶን ከፍ ማድረግ ሜሲን ይበልጣል ማለት አይደለም። የሜሲ ከፍታ አሁን በራሱ በሜሲ ዩኒቨርስ ላይ ተቀመጠ፣ በሜሲ ክላስ ላይ ተቀመጠ። መመዘኛው ሜሲ ነዋ። ያንን ደጋግሞ ያደረገው ሜሲ ነዋ። አሁን 18 ደርሷል። ሜሲ ለዓለም ዋንጫ የምንጊዜውም ኮከብ ጎል አስቆጣሪነት አይደለም የተጫወተው። ትናንትና ሁለተኛው ኳስ አሲስት ቢያደርገውም የምንጊዜውም ኮከቡ አሲስት ያደረገው ይሆን ነበር። ለአሲስት አይደለም የተጫወተው። በአርጀንቲና ከፍታ ውስጥ የደመቀ አርጀንቲና ለሜሲ ትጫወታለች። አርጀንቲና እድለኛ ነች። እግር ኳስም እድለኛ ነው። ዘመናዊ እግር ኳስም እድለኛ ነው። እግር ኳስን በስነ ስርዓት ለሚያዩ ወይም ደግሞ በእውቀት ለሚያዩ ወይም ደግሞ እግር ኳስን በጣም ለተረዱ ሜሲን መንቀፍ አይቻልም። ሜሲን ማድነቅ ግን ሮናልዶን ደግሞ ዝቅ ማድረግ አይደለም። ሮናልዶን መውደድ ደግሞ ከሜሲ ይበልጣል ማለት አይደለም። በጣም ብዙዎች ከሮናልዶ እና ከሜሲ ጋር የተጫወቱ ዊተቤስ ሲባሉ ሮናልዶን አፕሪሼት ያደርጋሉ፣ ግን ሜሲ ይላሉ። ማትክደውን ሀቅ ማመን ያስፈልጋል። ከዛ ውጪ አንዳንዴ እግር ኳስን የምንመለከትበት መነጽርና ስፖርትን ከመዝናኛነት ባለፈ በጣም በተለያየ ቅኝት ፖለቲካ ለማድረግም ጥረት የሚያደርጉ ሰዎች ሜሲን አለማድነቅ አሁን ከጤና አይመስለኝም ለኔ። ይህንን በስነ ስርዓት መቀበል ያስፈልጋል። የአርጀንቲና የጥበበኛ ሊዮኔል አንድሬስ ሜሲ ከፍታ ቀጥሏል። ይሄ ከፍታ በጣም በሞደርን ዴይ ፉትቦል ላይ በሰማይ ደረጃ የተሰቀለ ነው። ምንም ጥርጥር የለውም። ከሜሲ ከፍታ ጋር በብዙ መውደቅ፣ መነሳት፣ መውጣት መውረድ ውስጥ፣ ግፊት ውስጥ፣ ጫና ውስጥ አርጀንቲናን ተሸክመው የዓለም ዋንጫውን አሸንፏል። ከ1986 36 ዓመት ከማራዶና በኋላ ሶስተኛ የዓለም ዋንጫ ነው ለአርጀንቲና። ፖርቹጋል አንድ የላትም። ፊጎ ተናገረ። እውነታው ፊጎ ጋር አለ። ሜሲ ቢኖረን አንድ የዓለም ዋንጫ እንኳን ይኖረን ነበር ብሏል። ፖርቹጋል ሮናልዶ አላት። ስለዚህ እንዲኖራት መስራት ያስፈልጋል። ፖርቹጋል ወርቃማ ትውልዷ ሮናልዶ በጣም ፒክ ሌቭል በነበረበት ሰዓት 26 30 ኢቭን 34 ድረስ በጣም ፒክ በነበረበት ሰዓት ከዛ በፊት በነበረው ዩናይትድ ከፈርጉሰን ጋር በነበረበት ሰዓት ሁላ ደጋግሞ ሞክሯል። ስድስተኛው የዓለም ዋንጫ ሆነ። ፊጎ የፖርቹጋል ወርቃማ ትውልድ አውራው ነው የመጀመሪያው ከነሪዮ ኮስታ ጋር እና እኛ ፖርቹጋላውያን ሜሲ ቢኖረን ኑሮ አንድ የዓለም ዋንጫ ለመብላት የሚያስችል ጎልደን ጀነሬሽን በዘመን ቅብብል ውስጥ አፍርተናል ነው የፊጎ ሐሳብ። ሮናልዶ አላት እኮ ግን አልበላም። ሮናልዶን ተወደዋል ማለት ሜሲን ይበልጣል ማለት አይደለም። ሰሞኑን በጣም የተለያዩ ሐሳቦች እዚህም እዚያም ስለማይ ነው። ሜሲ አሁን የራሱ ዩኒቨርስ ከፍታ ላይ ይገኛል። የሜሲ ክላስ ብቻውን ተሰቅሎ የተቀመጠ ነው። የሜሲን ታላቅነት ማመንም ጤና ይመስለኛል ለኔ። የሜሲን ታላቅነት ያለማመን ደግሞ በተቃራኒው መብት ቢሆንም ሞኝ ኑር እንዲያጫውት እንደሚባለው ጤነኝነት ግን አይመስለኝም። ዝም ብሎ መንደፋደፉም አያስፈልግም። በሜሲ ክላስ ሌቭል ለመቀመጥ መጣሩ ላይ ነው የሚያተኩረው። በተለይ ይሄ ሐሳቦችን በጣም አጉራ ዘለል በሆኑ ለሚሰጡ ሰዎች እዚህም እዚያም ያለው በዚህ የሜሲ ታላቅነት ጉዳይ ላይ በሌላ የማይነጥፍ እውነታ ዙሪያ ላይ ሐሳብም ስናነሳ ግራቀኝ የሚሳፈርብን ሰው በዝቷል። እሱ በጣም ለኔ የሚገርመኛል። አንዳንዴ ስለ ጋዜጠኝነት ዲሲፕሊን ሊመክርህ የሚፈልግ ብዙ አለ። ከዛ ውጪ ጭራሽ እንዴት እንደምትሰራ ሁላ ሊመክርህ የሚዳዳውም አይጠፋም። ደፋር የበዛበት ነው። ምንም ማድረግ አይቻልም። ከዛ ውጪ ወደ ስፖርታዊ ትልቁ ነጥብ ስመለስ ክርስቲያኖ ሮናልዶን ተወደዋል ማለት ግን ሜሲን ይበልጣል ማለት እንዳልሆነ
ሊሰመርበት ይገባል። የሜሲን ታላቅነት ማመን አዎ ጤና ነው። የሜሲን ታላቅነት ያለማመን መብት ቢሆንም ሞኝ ኑር እንዲያጫውት እንደሚባለው ጤነኝነት ግን በግሌ ለኔ አይመስለኝም። እደግመዋለሁ። አርናይን ሮናልዶ ሉዊስ ናዛሪዮ ዴ ሊማ ደግሞ የተናገረው ነው። ዓለም አሁን መስማማት አለበት። ለምሳሌ የምንጊዜውም ምርጡ ሲባል ወትሮው ትውልድ ይከራከራል፣ አሁንም ይከራከራል። ትውልድ ግን ከሲአር7 ታላቅነት ጋር ሮናልዶን በጣም መውደድ ሜሲን ይበልጣል ማለት እንዳልሆነ ግን መታወቅ አለበት። እውነታው እሱ ነው። በቃ ይህንን ማመን ያስፈልጋል። አይ ሁለቱም እንዲህ ናቸው ብሎ ደግሞ ባላንስ ሰርቶ ለማውራት ጥረት የሚያደርግ ሰው መብቱ ነው። አቻችሉ። በማቻቻል ውስጥ ግን እውነት የለም፣ ተግባር ነው እውነት። ያንን እኔ በደንብ በሜሲ ከፍታ ውስጥ አይተናል። የዚህ ዓለም ዋንጫ ክስተት ብቻ ሳይሆን የዚህም የዓለም ዋንጫ ድምቀት መሆኑን አሳይቷል። ደንሶ ጨርሶም እንደገና እየደነሰ ይገኛል። አርጀንቲናን የተሸከመው ኮከብ ሆኗል። ይሄ ሚዲያ ላይ እያየን አይናችን የሚያዩን ነገር ማመን ያስፈልጋል። እኔ ኳታር ሉሲያ ላይ ሜሲ በዓለም በጣም ከፍ ብሎ ሲደምቅ በዓለም ዋንጫው ያን ያሳምኑኛል። የፕላኔታችን ወደር አልባው ኮከብ ነው። የምንጊዜ እግር ኳስ ኮከብ ስለመሆኑ ለጤና ሲባል ማመን የአንተ ፋንታ ነው። ሊደበቅ የማይችለው ተግባሩ ደግሞ የአደባባይ ምስክር ነው። በማንም ሊደገም አይችልም። እርሱ በዝምታ በሜዳው በእግሩ ያወራል። ለሚወዱት ደስታ ነው።